ሰላም ጤና ይስጥልኝ ውድ የጤና ቤተሰቦች፣ ይህ በጤና ሳይኮሎጂና ውበት ላይ ያተኮረው ለኢትዮጵያውያን ታስቦ የተዘጋጀ የዩቲዩብ ቻናል ነው። በዚህ ፕሮግራም በጤና ጉዳይ ላይ የሚያጠነጥኑ ርዕሶችን መርጠን የተለያዩ ጠቃሚ ጥቆማዎችን እናደርጋለን። ስለሆነም ለዛሬ መረጥንላችሁ የመጀመሪያው ነጥብ አላስፈላጊ የሰውነት ውፍረትን እንዴት መቀነስ እንችላለን። ምናልባት አሁን የያዛችሁት የህይወት ግብ የተለያዩ ነገሮችን በማድረግ በአጭር ጊዜ ውስጥ ኪሎ ወይም ውፍረት መቀነስ ከሆነ ይህን ለማሳካት አይነተኛው መንገድ ትናንሽ እርምጃዎችን በመውሰድ ውጤታማ ወደሆነ ለውጥ መሸጋገር እንደሆነ የተለያዩ ጥናቶች አሳይተዋል። በየሳምንቱ በአመጋገባችንና በህይወት ዘያችን ወይም ላይፍ ስታይል ላይ በመናደርገው ጥቃቅን ለውጦች አስገራሚ ለውጥ ላይ እንደርሳለን። እነዚህም ትናንሽ የህይወት ለውጦች ምናልባት በህይወታችን ቋሚ የሆኑ እሴቶች ሆነው ይቀራሉ። ስለዚህም ውድ የጤና አድማጮች ዛሬ የምናቀርብላችሁ 10 ነጥቦች በጥናት ታግዘው ውጤታማነታቸው የተረጋገጠና ኪሎን ወይም የሰውነት ውፍረትን ለመቀነስ ምን ማድረግ እንዳለብን የሚያሳዩን ነጥቦች ነው። አንደኛ፣ በጽሁፍ ማስፈር። እያንዳንዱ የምንበላቸው ምግቦች ምን ያህል ካሎሪ፣ ስኳርና ቅባት እንዳላቸው እየጻፉ መመገብ በየሳምንቱ ምን ያህል እንደበላና ምን ያህል መቀነስ እንዳለብን በግልጽ ያሳዩናል። ይህ ሂደትም ከመጠነኛ የሆነ የአካል ብቃት እንቅስቃሴ ጋር ሲታጀብ በአማካይ 6 ኪሎ ግራም በ6 ወር እንድንቀንስ ይረዳናል። ሁለተኛ፣ ቀስ በቀስ መቀነስ። እነዚህ ከፍተኛ ካሎሪ ያላቸው ምግቦች ለይተን ካወጣን በኋላ ለምሳሌ ኩኪሶች፣ ከረሜላ፣ አይስክሬም፣ ፍሬንች ፍራይስ የመሳሰሉትን ምናልባት አንዱን በሳምንት መቀነስ ከቻለንና የበለጠ ጤናማ ምግቦችን መመገብ ከቻለን ለምሳሌም ካሮት፣ ብሮኮሊ፣ ብርቱካን፣ ፍራፍሬዎችና አትክልቶች መጨመር የምንችል ከሆነ የበለጠ ውጤት ላይ መድረስ እንችላለን። ሶስተኛ፣ 5 ደቂቃ ጨምሮ የእግር ጉዞ ማድረግ። በእያንዳንዱ ቀን የምናደርገው የአካል ብቃት እንቅስቃሴዎችን በጥቂት ደቂቃዎች በመጨመር የሰውነት ኪሎን መቀነስ እንደሚቻል ጥናቶች ጠቁመዋል። የመጨረሻ ዓላማችን መሆን ያለበት ቢያንስ 30 ደቂቃ የአካል ብቃት እንቅስቃሴ በቀን ማድረግ ነው። በዚህም 120 ተጨማሪ ካሎሪዎችን በቀን ማስወገድ መቻል ወደ 5.5 ኪሎ ግራም በአመት መቀነስ እንድንችል ይረዳናል። አራተኛ፣ ደረጃቸው ከፍ ያለ የአካል ብቃት እንቅስቃሴዎችን ማድረግ። እንደ ፑሽ-አፕ እና ቁጭ ብድግ የመሳሰሉት የአካል ብቃት እንቅስቃሴዎች በፍጥነት ኪሎን ለመቀነስ የሚረዱ እንደሆነ ጥናቶች ያሳያሉ። እነዚህ እንቅስቃሴዎች ጡንቻዎቻችንን በማዛል ተጨማሪ ቅባትና ካሎሪ እንድናቃጥል ይረዱናል። አምስተኛ፣ ፍራፍሬዎችን ከመጠጣት ይልቅ መብላት። ፍራፍሬዎችን በፈሳሽ መልክ እንደ ጭማቂ ከመጠጣት ይልቅ ብንበላቸው ውስጣቸው ያለውን ቃጫ ወይም ፋይበር ማግኘት እንችላለን። ፍራፍሬዎችን ከመጠጣት መመገብ በአፍ ውስጥ ምራቅ እንዲመነጭ ያደርጋል። ይህ ደግሞ ወደ አእምሯችን ምግብን ለመፍጨት ለሰውነታችን ዝግጁ መሆኑን ቀጥተኛ መልእክት እንዲደርሰው ያደርጋል። በዚህም የምግብ መፈጨት ሂደቱ እንዲሳለጥ ያስችላል። በአንጻሩ ደግሞ የፍራፍሬ ጭማቂ ይህን እንድናደርግ አይፈቅድልንም። ስለዚህ ፍራፍሬዎችን ከመጠጣት ይልቅ እንዲበሉት ይመከራል። ስድስተኛ፣ የስኳር መጠጦችን ማስወገድ። ቀን በቀን የምንጠቀምባቸው የለስላሳ መጠጦች መካከል አብዛኞቹ በዋናነት በውስጣቸው ስኳር አለ። ይህ ስኳር ደግሞ ለውፍረትና ኪሎ ለመጨመር አንደኛው መንገድ ነው። ስለዚህም እነዚህ መጠጦች መቀነስ እንዲሁም ከቻልን ማስወገድ ይኖርብናል። ሰባተኛ፣ ውሃን በብዛት መጠጣት። ምግብን ከመመገባችን 30 ደቂቃ ቀደም ብሎ ውሃን መጠጣት በ3 ወር ውስጥ ኪሎን ለመቀነስ እንደ አንድ አይነተኛ መንገድ ተቀምጧል። 8ኛ፣ ሻይ ቡና። ቡና ወይም ሻይ መጠጣት ውፍረትን ለመቀነስ ይረዳናል። በቡና ውስጥ ካፌን የተባለ ንጥረ ነገር በውስጡ አለ። ካፌን ደግሞ ለሜታቦሊዝም ስርዓት ከፍተኛ የሆነ አዎንታዊ አስተዋጽኦ አለው። 9ኛ፣ ያልታሸጉ ምግቦችን መጠቀም። በፋብሪካ ያልተቀነባበሩና ተፈጥሯዊ ምግቦች በጣም ጤነኛ ከመሆናቸው በላይ ከተቀነባበሩ ምግቦች አንፃር ለውፍረት ስለማያጋልጡን ጥንቃቄ ልናደርግባቸው ይገባል። 10ኛ፣ አስገራሚው ግኝት። ውድ የጤና ቤተሰቦች ምናልባት አሁን የምነግራችሁ ነገር ትርጉም የማይሰጥ ሊመስል ይችላል። ሆኖም ግን ሳይንስ ውጤታማ የሆነ መንገድ ነው ብሎ አስቀምጦታል። የመጀመሪያው ምግብን ረጋ በማለት ፍጥነትን ቀንሶ መመገብ ሲሆን፣ ሁለተኛው ደግሞ መመገቢያ ዕቃዎች ለምሳሌ ሳህኖች መጠናቸው አነስተኛ ቢሆን ብለው ባለሙያዎች ይመክራሉ። እነዚህ ከላይ ያቀረብናቸው ነጥቦች በተለያዩ ሳይንሳዊ መንገዶች ተሞክረው ውፍረትን በመቀነስ በኩል ውጤታማነታቸው የተረጋገጡ ናቸው። እናንተም ሌሎች ውጤታማ መንገዶችን የምታውቁ ከሆነ አካፍሉን እስቲ።